ሰላም ጤናና ክብር ለእናንተ ይሁን። ለብዙዎች ፖለቲካ የኃይል መፈተኛ የስልጣን ማማና ጥቅም ነው የማሳደጃ መድረክ ይመስላቸዋል። ነገር ግን ፖለቲካ በእውነተኛ የሞራልና የእምነት እሴት ሲቃኝ ወደ ፍጹም የህዝብ አገልግሎትና የሰላም ድልድይነት ይለወጣል። ዛሬ የምንተርከው ከፍታንም ዝቅታንም በእምነት ጽናት ስላለፉ ስልጣንን ለፈጣሪና ለህዝብ ታማኝ መሆን ከባድ አደራ አድርገው ስለወሰዱ ድንቅ መሪ ታሪክ ነው። ከሃይማኖታዊ እሴት ማዕድ የበቀሉትን የክብርት ጊስቲ ሙፈሪያት ካሚልን የእምነትና የፖለቲካ ድርብ ጉዞ። የእኚህ መሪ ስብዕና የተቀረጸው ገና በልጅነታቸው በመድረሳና በቄስ ትምህርት ቤት ውስጥ ነበር። በዚያ የለጋ ዕድሜያቸው እምነት በቃላት የሚሸመድር ሳይሆን በልብ የሚታተም የህይወት መመሪያ መሆኑን ተገነዘቡ። ኃላፊነት ከባድ አደራ ነው የሚለው የእስልምና አስተምሮ ስር የታነጹት ክብርት ሙፈሪያት ካሚል የጠዋት እንቅልፍን ሳይሆን የጠዋት ትጋትን መርጠው አደጉ። አዎ እኚህ መሪ ናቸው እንግዲህ ዛሬ ላይ የሀገሪቱን ትልቅ ተልዕኮ ተሸክሞ የሚገኙት የዛሬዋ የስራና ክህሎት ሚኒስትር። የእስልምና እሴቶች ዕለት በዕለት ህይወታቸው ውስጥ እንደ ደም ስር ተሰራጩ። ለእሳቸው ስራ የስኬት መንገድ ብቻ አይደለም፣ አምልኮትና የውስጥ እርካታ እንጂ። በዚሁ የእምነት መሰረት ላይ ቆመው የተገነዘቡት ይህ ንጹህ እውነት በኋላ ላይ ወደ መጡበት ታላቅ የኃላፊነት ሜዳ መራቸው። በፖለቲካው ማማ ላይ ብቅ ሲሉ ከእምነታቸው ባሻገር የማህበረሰባቸውን ትልቅ ባህላዊ ካፒታል ይዘው ነበር የመጡት። የደግነትና የእውቀት ምንጭ የሆነው የስልጤ ማህበረሰብ ከ525 ዓመታት በኋላ ለመጀመሪያ ጊዜ ታላቅ ማዕረግ ሰጣቸው፣ ጊስቲ አላቸው። ይህ ማዕረግ ከ5 ምዕተ ዓመታት በፊት መስጂዶችን በሰሩ ለዲናቸውና ለዜጎቻቸው ማህበራዊ ፍትህ በቆሙ ብርቅዬ ሴቶች የሚለበስ የክብር ካባ ነበር። ክብርት ሙፈሪያት ይህንን ታሪካዊ አደራ ሲረከቡ በእምነትና በፖለቲካ መካከል ያለውን ጥብቅ ቁርኝት ይበልጥ አጸኑት። ፖለቲካ ያለ ሞራል ባዶ መሆኑን፣ ማህበረሰብን ማገልገል ደግሞ የዲን ወይም የእምነት ትልቅ አስተዋጽኦ መሆኑን በተግባር ማረጋገጥ ጀመሩ። በኢትዮጵያ የፖለቲካ ታሪክ ውስጥ የከፍታንም ዝቅታንም ኖረውታል። በፌዴራል ደረጃ ከፍተኛ የሚኒስትርነት ቦታዎች ሲመሩ ለእርሳቸው ስልጣን የኃይል ማሳያ አልነበረም። እያንዳንዱ አስቸጋሪ ሁኔታ የእኔ መስሪያ ነው ብለው አመኑ። በእርሳቸው መዝገበ ቃላት ውስጥ እጅ መስጠት የሚባል ቃል የለም። የእስልምናን ሁለንተናዊ እሴት በመከተል የስራ ቦታን ለተገልጋዮች ምቹ፣ ለአሰሪና ሰራተኛ ፍትሃዊ፣ በተለይ የተናቀውን የሙያ ስልጠና ወደ ታላቅ የክህሎት ማዕከል ቀየሩት። ተቋሙን በቴክኖሎጂና በሮቦቲክስ የታገዘ የወጣትነት ተስፋ አደረጉት። በፈተና ውስጥ ሁልጊዜ ብርሃን የሚታያቸው ከፈጣሪያቸው በተማሩት የጽናት ጥበብ ነው። በዚህ ታላቅ የእድልና የፈተና ጉዞ ውስጥ ክብርት ሙፈሪያት ካሚል ሁልጊዜም ወደኋላ መለስ ብለው የሚያዩት የእናትነትና የጽናት ተምሳሌት የሆነችውን የእናታችን የሀጀርን ታሪክ ነው። እናታችን ሀጀር በፈጣሪ ላይ የነበራት ፍጹም መተማመን እና ጽናት ራሳቸውን ለመፈተሽ ይጠቀሙበታል። ዛሬ እርሳቸው ያሳዩት ትልቁ እውነት ሂጃባቸው የእምነታቸው መገለጫ ብቻ ሳይሆን በፖለቲካው ዓለም ውስጥ የሞራልና የፍትህ ባነር መሆኑን ነው። እስልምናና ፖለቲካ በፍትህና በአገልግሎት ሲገናኙ ሀገርን የሚፈውስ ታላቅ አቅም እንደሚፈጥሩ የመሰከሩ መሪ ናቸው። ሚንበር ቲቪ የአረፋ እንግዳ ሆነው የቀረቡት የክብርት ጊስቲ ሙፈሪያት ካሚል የእምነት የጽናትና የህዝብ አገልግሎት ታሪክ ይህንን ይመስላል። ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ የሙስሊም ሴቶችን የፖለቲካ ተሳትፎ እና የመሪነት አበርክቶ ለሌሎች ያጋሩት። ያቀረብኩላችሁ ዘቢባ ሀሰን መሐመድ ነኝ። ሰላም።